ታሲን በሶስት ጥይቶች ተተኩሶበት ህይወቱ አደጋ ላይ ወድቋል። ማን የተኮሰበት? በዚህ ቪዲዮ ሙሉ መረጃ የምታገኙ ይሆናል። እናም ታዲያ ይሄንን ቪዲዮ ላይክ እያደረጋችሁ ጀምሩት። ለዚህ ቻናል አዲስ ሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። አሁን በቀጥታ ወደ ቪዲዮ እንሄዳለን። ኑህ ከጠረጴዛው ላይ ይነሳና ስልኩን ማዋራት ይቀጥላል። ሰርሃትን ምንድን ያልከኝ አልሰማሁም ሲል ጠየቀው። ሰርሃት ስልኩ ጫፍ ላይ ሆኖ የታሲን አቢ መኪና እዚህ አለ፣ እሱ ግን የለም ኑህ አለው። ኑህ ይህንን ሲሰማ ክው ብሎ ቀረ። ሰርሃትም የሹፌሩ መስኮት ላይ ተተኩሶበታል። እናም ደግሞ መኪና ውስጥ ደም ይታያል አለው። ታሲን ተመቶ ሊሆን ይችላል ሲለው ኑህ ስልኩን በእጁ ጭምቅ አድርጎ ያዘ። ሱምሩ የኑህን ሁኔታ ስትመለከት ኑህ ምን ተፈጠረ ብላ በጭንቀት ጠየቀችው። ኑህ ምንም መልስ ሳይሰጣት ወደኋላ ዞረና በፍጥነት መራመድ ሲጀምር ሁሉም በድንጋጤ ይመለከቱት ጀመር። ኑህ እየተራመደ መኪናው ተገኝቷል ሲል ሁሉም በድንጋጤ ክው ብለው ቀሩ። ኑህ ንግግሩን በመቀጠል ታሲን ግን የለም አለ። የመኪናው መስኮት ላይ ደግሞ ተተኩሶበታል፣ ደምም ውስጡ አለ ሲል ሱምሩ ይህንን ስትሰማ በፍርሃት አፏን ያዘች። ጂሃን ጥያቄ ጠየቀው። ኑህ ምንድን እያልክ ያለኸው? እንዴት ይሄ ነገር ሊሆን ቻለ? ኑህም ታዲያ በንዴት ወደ ጂሃን እየተጠጋ አላውቅም፣ ምንም እንደተፈጠረ እኔ ልጠይቅህ እንጂ ጂሃን በማለት ጠየቀው። ጂሃንም ታዲያ ምን አውቄ ነው ምነግርህ? ኑህም አይኑን እያየ አንተን ያደረግከው ጂሃን አንተን ያደረግከው ብሎ በሱ ላይ አላከተ። በመቀጠልም በንዴት እየተንቀጠቀጠ ወደ ሳሜት ዞሮ ጣቱን እየቀሰረበት ንጉሱ አንተን ያደረግከው አይደለህ በማለት ጮኸበት። ሳሜት በድንጋጤ ራሱን እየጠቆመ እኔ ምን ማለት ነው? ኑህም በመቀጠል ወደ ሂክመት ይዞርና እንከን አልባ ሴረኛ አንቺ ነሽ ያደረግሽው ሲል ሲጠይቃት ሂክመት በንቀት ፈገግ ብላ ዝም አለች። ኑህ አሁንም በንዴት ወደ ቡንያሚን ዞሮ ጀግናው ይሄ ነው ጀግንነት አይደለ? ኑህ ትዕግስቱ አልቆ በጠረጴዛው ላይ ያሉትን ሁሉ እየተመለከተ ይህንን ያደረገው ማን ነው ሲል በቁጣ ጮኸ። ሳሜት በንዴት ከተቀመጠበት ተነስቶ ኑህ ምን እያልክ ነው? ለምንድን ነው እንደዚህ አይነት ነገር የምናደርገው? በማለት ጠየቀው። ኑህም ሌላ ተጠርጣሪ ታዲያ የት አለ? ሁላችንም እዚህ ነበርን ሲል መለሰለት። ጂሃን ጣልቃ ይገባና ኑህ ዝም ብለህ አታውራ፣ ምንም የምናውቀው ነገር የለም። ኑህ ወደሱ ይዞርና ሰላም አላላችሁ ነበረ? ለሰላም ብላችሁ እዚህ ጠረጴዛ ላይ አልተቀመጣችሁም ወይ በማለት ጠየቀው። ጠላትነት ይብቃል አላችሁንም? ማን ነው ታዲያ የታሲንን መኪና በጥይት የደበደበው ሲል በቁጣ ጠየቀው። በመቀጠልም ወደ ጂሃን እየተጠጋ ከአንተ ጀምሮ ከሁሉም ጋር ሂሳብ አወራርዳለሁ ከሁሉም ጋር በማለት ጮኸበት። ሴቭ ላይ ኑህን ልታረጋጋው ስትሞክር እሱ ግን ገፍቶ አስቆማት። በዚህ መሃል ሱምሩ በድንጋጤ እየተንቀጠቀጠች ወደ ሳሜት የተጠጋች አንተን ያደረግከው አይደለህ አለችው። ሳሜት ምንም መልስ ሳይሰጣት ሲያፈጥባት ሱምሩ በጥፊ ስታጮለው ሁሉም ደንግጠው ተነሱ። ኤሳት ሱምሩን ሲይዛት ሳሜት በንዴት ምን እያደረግሽ ነው? አንተን ያደረግከው እርግጠኛ ነኝ፣ አንተን ያደረግከው ታሲንና እኔ አብረን መሆናችንን መታገስ አቅቶ አይደለ? ሳሜትም ለ30 ዓመታት የኔን ሀብት ስትበይ እንዲያትኝም ነበር በማለት ተቆጥቶ መልሰላት። ሱምሩ ራሷን መቆጣጠር አቅቷት ስትጮ ልጆቿ ይዘው ሊያረጓጓት ሞከሩ። ሱምሩ በእንባ የታጠበች ታሲን ላይ የሆነ ነገር ቢደርስ እኔ መኖር አልችልም ስትል ሳሜት በንቀት ኢንሻአላህ ሲል መለሰላት። ከዛም ታዲያ ይህን ከሰማች በኋላ ድጋሚ ልትጣለው ስትሞክር ቤተሰቦቿ ይዘው ከቦታው አስወጧት። ከደቂቃዎች በኋላ ደግሞ በመኪናቸው ኑህና ጂሃን እየሄዱ ይገኛሉ ታሲን የጠፋበት ቦታ። ከዛም ታሲን ጥቃት በደረሰበት ቦታ ላይ
ደረሱ። ፖሊሶቹ ቦታውን ከበው ምርመራ እያደረጉ ነበር። ኑህ ከመኪናው እንደወረደ ሰራሃት ጠባቂውን ያገኘው። ምንድነው የተፈጠረው ብሎ ጠየቀው። ሰራሃትም ወንድሜ እዚህ ጋ ነው ታሲን የጠፋው፣ እዚህ ጋ በ3 ጥይት ደበደቡት፣ ከዛ በኋላ ግን ታሲን የት እንዳለ ማወቅ አልቻልንም በማለት ለኑህ ይነግረዋል። ከዛም አንድ ፖሊስ ወደ ኑህ ይመጣና ሁኔታው ይህ ነው፣ ወጥመድ ውስጥ የከተቱት ይመስላል። ከዚያ በኋላ ወይ ይዘውት ሄደዋል አሊያም ደግሞ ራሱ ለማምለጥ ሞክሯል አለው። ለጊዜው የምናውቀው ነገር የለም ሲል አስረዳው። ኑህ በድንጋጤ በጥይት የተበሳሰውን የመኪናውን መስታወት ሲመለከት ቺሃን ከኋላው ደርሶ አየው። ኑህ ቺሃን መምጣቱን በሚመለከትበት ሰዓት ላይ ቁጣ አለው። ከዛም ቺሃን ተረጋጋ በማለት ሊያረጋጋው ይሞክራል። ነገር ግን ኑህ ምን ልረጋጋ፣ የምን ተረጋጋ ነው የምትለኝ ሲል አንባረቀበት። በመቀጠልም የቺሃን ልብስ በ2 እጁ ጨምድዶ አያነቀው። አንተ ይሄ ሁሉ ያንተ ስራ ነው፣ የአክስትህና የአባትህ ስራ ነው በማለት ጮኸበት። ፖሊሶቹ ሰራሃት በፍጥነት በመሃላቸው ገብተው ኑህን ከቺሃን ላይ ጎትተው አላቀቁት። ቺሃን ልብሱን እያስተካከለ ኑህ እኛ እንዳንተ ግራ ተጋብተናል፣ እባክህን እኛ አይደለም ያደረግነው፣ ምን እንደተፈጠረ አናውቅም ሲለው ኑህም በንቀት አታውቁም አይደለ በማለት ለቺሃን መለሰለት። በሌላ በኩል ደግሞ ሱምሩ በጣም ተጨንቃለች። ታሲን ላይ የሆነ ነገር ደርሶበታል ብላ በጣም በምሬት ማልቀሷን ቀጥለዋለች። ታዲያ ሴቭ ላይ ይህንን ነገር ማቋቋም አልቻለችም። ሱምሩ እናቴ እባክሽን እንደዚህ አትሁኚ፣ ምንም አይፈጠርም፣ እውነቴን ነው የምልሽ፣ ምንም አይፈጠርም። ታሲን በጣም ጀግና ሰው ነው፣ ይህንን ነገር ያልፈዋል፣ እሺ ምንም አይፈጠርም፣ አንቺ ያሰብሽው ነገር አይሆንም ትላታለች። ከዛም ታዲያ ከጥቂት ደቂቆች በኋላ ሱምሩ ለኑ ትደውልለታለች። በጭንቀት ተውጣ መናገሯን ቀጠለች። ሌሎቹ ሴቶች ደግሞ በዝምታና በስጋት እሷን ይመለከቷታል። ኑህ እኔ እመጣለሁ፣ ወንጀሉ የተፈጸመበት ቦታ መጥቼ ታሲንን እፈልገዋለሁ ትላለች። እማዬ እዚህ ድረስ መምጣት አያስፈልግም፣ ምን ልታደርጊ ነው ይላታል። ሱምሩ ድምጿ የተንቀጠቀጠ ትለምነዋለች። አዳምጥ ኑህ፣ መታገስ አቅቶኛል ነው ምልህ፣ እመጣለሁ። ኑህም በረጅሙ ተንፍሶ እሽታውን ይሰጣታል። እሺ በቃ አድራሻውን እልክልሻለሁ፣ ቀስ ብለሽ ነይ እሺ ይላታል። ተጠንቀቂ፣ ነግሬሻለሁ ተጠንቀቂ አላት። ሱምሩ በፍጥነት እሺ ብላ ስልኳን ትዘጋዋለች። ፊቷ በሐዘን ተውጧል። ወደ ሴቶቹ ዞር ብላ በቆረጥነት ትናገራለች። ልብሴን ቀይሬ ልሄድ ነው። ሜሌክ ወዲያውኑ ወደ ፊቷ ቀርባ በጭንቀት ጠይቀቻት። እሺ ታዲያ እኔም አብሬሽ ልምጣ። ሱምሩ ሐሳቧን በንቀት ታጣጥለዋለች። ሜሌክ አትበጂ፣ በዚህ በነፍሰ ጡር ሆድሽ እዛ ምን ትሰሪያለሽ? ሴቭ ላይም ታዲያ እሺ እንግዲያውስ እኔ ልምጣ ስትል ለሱምሩ ጥያቄዋን አቀረበች። ሱምሩ ግን ጭንቅላቷን እየነቀነቀች አይሁንም አልኳችሁ እኮ በቃ እኔ ብቻዬን ነው የምሄደው በማለት በቆራጥነት ለሁሉም ነገረቻቸው። ከዛም ሱምሩ ትሄዳለች። ሴቭ ላይ ለሜሌክ ይህን ጥያቄ ጠየቀቻት። ሜሌክ ለመናገር አንደበቴ አይፈቅድልኝም፣ ነገር ግን አልሞትም አይደል በማለት ጠየቀቻት ለሜሌክ። ሜሌክ ዝም በይ እንደዚህ አይነት ነገር በፍጹም እንዳታስቢ፣ እግዚአብሔር አለ፣ እሱ ይጠብቀናል አለቻት። ሴቭ ላይ እጆቿን አጣምራ ወደ ሰማይ ያየች በጸሎት መልክ ተናገረች። አምላክ ሆይ ከዚህ የከፋ ነገር እንዳይመጣ እለምንሃለሁ። ሜሌክ በተስፋ መቁረጥ ስሜት ወንበሩ ላይ ትቀመጥና ነገሮች ገና እኮ ይከፋሉ፣ ታሲን ያገኘነውን በል፣ ኑህ ግን ልናስቆሙ አንችልም፣ ኑህ በፍጹም አይቆምም፣ እነሱን ካልተበቀልኳቸው በማለት ያምጻል በማለት ለሴቭ ላይ ነገረቻት። በወንጀሉ ቦታ ፖሊሶች በስራ ተወጥረዋል። ሱምሩ ከመኪና ወርዳ በድንጋጤ ወደ ስፍራው ትሮጣለች። የተሰባበረው የመኪና መስታወት ስታይ እጆቿን አፏ ላይ ጭና በድንጋጤ ቆመች። ኑህ ሊያረጋጋት ይሞክራል። እማዬ ተረጋጊ፣ እጆቿን ይይዝና እማዬ አደንግጪ፣ አሁን ከኮሚሽነሩ ጋር እያወራው ነበር። አንደኛው ቡድን ወደ ጫካው አቅጣጫ ሄዷል። የኋላው መንገድ እየፈተሹ ነው፣ ይፈልጉታል፣ ይገኛልም አላት። ሱምሩ በተሰበረው መስታወት በኩል እያየች ጠየቀችው። ግን
መስታወቱ እኮ ተሰብሯል፣ በጥይት ተመቶ እኮ ቢሆንስ በእግሩ እንዴት ይሄዳል በማለት ጠየቀችው። አናውቅም፣ ምንም የምናውቀው ነገር የለም። ከመኪናው ወጣ፣ ሸሸ፣ ወሰዱት። እንደዛ ሊሆን ይችላል። እሺ እማዬ አናውቅም አላት። ሱምሩ አይኖቿ በእንባ እንደተሞሉ ጠየቀችው። እና ካልተገኘስ? ኑህ እሷን አቅፎ ሊያበረታታት ሞከረ። እማዬ እንደዛ አትበይ፣ እኛ ተስፋ ከቆረጥን ምንም አይሰራም። ታሲን አጎቴን እናገኘዋለን። ጠንካራ መሆን አለብን፣ እባክሽን ተስፋ አትቁረጭ አላት። ሰርሃት ወደ እነሱ እየተቃረበ በሐዘኔታ ተናገረ። ሱምሩ ታሲን አጎቴን በሰላም እናገኘዋለን፣ አይዞሽ አትጨነቂ። ሱምሩ በእንባ መሃል ኢንሻአላህ ሰርሃት ኢንሻአላህ ብላ መለሰች። ኑህ እና ሱምሩ ከፖሊሶቹ ጋር በመሆን በበረዶ በተሸፈነው ጫካ ውስጥ ፍለጋውን ተቀላቀሉ። ሱምሩ በእጇ ባትሪ ይዛ በጭንቀት ዙሪያውን ትቃኛለች። ኑህ በጣም እየፈራው ነው። ኑህም ታዲያ ክንዷን ይይዝና ሊያረጋጋት ይሞክራል። እማዬ አትፍሪ እያልኩሽ እኮ ነው። ታሲን አጎቴን እናገኘዋለን ብዬሻለሁ። ጠንካራ መሆን አለብን። እሱን ለማግኘት ከፈለገን እኛ ጠንካራ መሆን አለብን። እሺ እባክሽን ተስፋ አትቁረጪ፣ ምንም አይሆንም። በድንገት ከፊት ለፊታቸው ከነበሩት ፖሊሶች አንዱ ድምፁን ከፍ አድርጎ ጮኸ። አለቃዬ አግኝተነዋል። ኑህና ሱምሩ በድንጋጤ ወደ ተቆሙበት አቅጣጫ መሮጣቸውን ቀጠሉ። የት ነው ያለው? ሱምሩ ስሙን እየተጣራች መጮ ጀመረች። ታሲን በማለት ታሲንም ታዲያ በበረዶ ላይ ተዘርሮ ሲያገኙት ሱምሩ ተንበርክካ ሰውነቱ ላይ ወደቀች። ታሲን እያለች ማልቀሷን ቀጠለች። ኑህም ይንበረከክና የአጎቱን የልብ ምት ለማዳመጥ ይሞክራል። ሱምሩ በተስፋ መቁረጥ ስሜት ውስጥ ወደ ኑህ እያየች ጠየቀችው። ኑህ ተመልከተው፣ በህይወት አለ ኑህ? ኑህም ታዲያ ፊቱ በድንጋጤ እንደተዋጠ ትንፋሹን አዳመጠው። አዎ በህይወት አለ በማለት በደስታና በእፎይታ እየተነፈሰ ይገኛል። ሱምሩ በደስታ እያለቀሰች አምላኬ ሆይ አመሰግናለሁ። ከዛም የአደጋ ጊዜ ሰራተኞቹ በፍጥነት ደርሰው ታሲንን በቃሬዛ ላያደርገው እንግዲህ ወደ አምቡላንሱ ወሰዱት። ሱምሩም አብራቸው እየሮጠች እኔም አብሬ እገባለሁ አለች። አምቡላንሱ በፍጥነት ወደ ሆስፒታል አመራ። የሆስፒታሉ ኮሪደር ላይ ዶክተሮች፣ ነርሶች ታሲንን በቃሬዛ እየገፉት ወደ ድንገተኛ ክፍል አስገቡት። ቤተሰቡ በሙሉ በጭንቀትና በፍርሃት ከኋላ ይከተላቸዋል። ኑህ እናቱን ሊያረጋጋት ይሞክራል። እማዬ እባክሽን ቆይ። ነርሶቹ ወደ ውስጥ ሲያስገቡት ቤተሰቡ በሙሉ በሐዘን ተውጦ በር ላይ ቆመ። ሱምሩ በእንባ እየታጠበች ማልቀሷን ቀጠለች። ሌሎቹም በጭንቀትና በፍርሃት ተውጠው እርስ በእርስ መተቃቀፍ ጀመሩ። ዶክተሩ ከድንገተኛ ክፍል ወጥቶ ወደ እነሱ ቀረበ። የታሲን ቤተሰቦች ናቸው አላቸው። አዎ ዶክተር፣ አዎ ነን አሉ። ዶክተሩ በቁም ነገር ተናገረ። ታሲን በአስቸኳይ ወደ ቀዶ ጥገና ክፍል እናስገባዋለን፣ ከዛም በኋላ መረጃውን እንሰጣቸዋለን፣ አይዟችሁ በርቱ በማለት ወደ ቀዶ ጥገና ክፍል ይገባል። በዚህ ትዕይንት ደግሞ ቺሃን መኪናውን ሆስፒታሉ ደጃፍ ላይ እንዳቆመ በሀሳብ ተውጦ ለደቂቃዎች ሳይንቀሳቀስ ይቀመጣል። በመጨረሻም በጥልቅ ይተነፍስና ከመኪናው ወርዶ በዝግታ ወደ ሆስፒታሉ መግቢያ መራ። ፊቱ በጭንቀትና በውጥረት ተሞልቷል። በሆስፒታሉ ውስጥ ኑህ ለሁሉም የሚሆን ሻይ በትሪ ይዞ ብቅ ይላል። ፊቱ ላይ ግን የግዳጅ ፈገግታ ይታይበታል። ትኩስ ሻይ አምጥቼላችኋለሁ። ከዛም ወደ እናቱ እየቀረበ እሺ ሱምሩ ጠጭ ይላታል። ሱምሩ ግን በእንባ በተሞሉ አይኖቿ እያየችው ምንም ሳትናገር ዝም አለች። ኑህ ወደ ሜሌክ ይዞርና ሜሌክ አንቺስ አላት። ሜሌክም አልፈልግም ብላ መለሰችለት። ኑህ ትዕግስቱ ያልቅና ምንድነው የምታረጉት? እባካችሁ ንገሩኝ፣ ፊታችሁ ለምንድነው እንደዚህ ሆነው? ታሲን አጎቴ እኮ ጀግና ነው፣ ከድሮም የበለጠ ጠንካራ ሆኖ ይነሳል፣ ምንም ነገር አይፈጠርበትም። ለምንድነው እንደዚህ የምታደርጉት? ፊታችሁ እንዲህ ከሆነማ። በዚህ መሃል ቺሃን ወደ እነሱ ሲቀርብ ሁሉም በድንጋጤ ይመለከቱታል። ኑህ ወዲያውኑ ፊቱ በንዴት ተቀየረ። ቺሃን በሐዘኔታ አይዞህ ለማለት እንደሞከረ ኑህ በንዴት ፈነዳ። አሁንም አይዞ ልትለኝ የመጣኸው? ሜሌክ በፍጥነት በመሃላቸው ገብታ ኑህን ለማረጋጋት ሞከረች። ኑህ በቃ እባክህን የምታወራውን ወቅ። ቺሃን በሐዘንና በድንጋጤ እያየ ጠየቀው። ኑህ እዚህ ያለው ቦታ ትክክለኛ ቦታ አይደለም።
ኑህም ትክክለኛ ቦታ የት ነው? የት ነው ትክክለኛ ቦታ? ሰውን ለመግደል የምትችለው ሁሉ አድርገሃል። አሁን ታዲያ መጥተህ ምንም እንዳልተፈጠረ አይዞ ትለኛለህ? ሜሌክ ለጂሃን መከላከል ጀመረች። እባክህን ኑህ በቃ። ጂሃን በተጎዳ ድምፅ ተናገረ። እባክህን ዝም በል እለምንሃለሁ። ኑህ በንዴት ጣቱን ወደ ጂሃን እየቀሰረ ጮኸ። ጂሃን ከዚህ ሂድ፣ በእግዚአብሔር እለምንሃለሁ ሂድ ከዚህ አለው። ሜሌክ በቁጣ ተናገረች። ኑህ በቃ አየህ አይደል የቀዶ ጥገና ክፍል በር ላይ ያለነው። እዚህ እባክህ እንደዚህ ነገር አታድርግ። ኑህ ይደነግጥና በንቀት ወደ ጂሃን እያየ ሜሌክ ምን እየሆንሽ ነው? የማንን ወገን ነው የያሽው? ሜሌክ በብስጭት መለሰችለት። በጣም ጥሩ፣ ልክ እንደዚህ ቀጥልበት እሺ። ምክንያቱም እናትህ በቂ ስቃይ አላየችማ። አንተ ቀጥልበት። ሜሌክ ይህን ከተናገረች በኋላ ወደ ሱምሩ ሄዳ እቅፍ አረገቻት። ጂሃንም ወደ ሜሌክ ይቀርብና እኔ እዚህ ያለው እሺ፣ እዚህ አካባቢ ነኝ። የምትፈልጊው ነገር ካለ ወይም የሆነ ነገር ከተፈጠረ ደውይልኝ፣ ቃል እገባልሻለሁ። የዚህን ነገር መጨረሻ ሳላቅ አልተውም። ሜሌክ በሐዘን አይኖቿ እያየችው እሺ አለችው። አንተ ደህና ነህ በማለት ጠየቀችው። ጂሃን በግዳጅ ፈገግታ ደህና ነኝ ብሎ ዞሮ ሄደ። በዚህ ጊዜ ሱምሩ በድንገት ከመቀመጫዋ ተነስታ በቁጣ ወደ ኑህ ዞረች። ኑህ ይበቃል። ሁሉም በድንጋጤ ወደ እሷ ሲመለከቱ ሱምሩ በሐዘንና በቁጣ በተቀላቀለበት ድምፅ መናገሯን ቀጠለች። እባክህ ዝም በል። በድንገት ቡንያሚንና ሚስቱ ወደ ሆስፒታሉ ኮሪደር እየተጣደፉ ገቡ። በዚህ ጊዜ የቀዶ ጥገና ክፍሉ በሩ ተከፍቶ ዶክተር ወጣ። ሁሉም በጭንቀት ወደ እሱ ተጠጉ። ዶክተር ምንድን ነው የተፈጠረው? ንገረን። ጥይቱን አውጥተነዋል፣ ነገር ግን የሳምባው የተወሰነ ክፍል ተጎድቷል። ሱምሩ ይህንን በምሰማበት ሰዓት ላይ በድንጋጤ ጠየቀች። ሁኔታው እንዴት ነው? ዶክተሩም እኛ ማድረግ ያለብንን ሁሉ አድርገናል። ከዚህ ኋላ ያለው ሙሉ ለሙሉ በታህሲን ላይ የተመሰረተ ነው። ኑህ በጭንቀት ጠየቀ። በህይወት የመትረፍ እድል አለ? አዎ፣ ግን ቀጣዮቹ 24 ሰዓታት በጣም ወሳኝ ናቸው። እንዴት እንደሚያልፉ ማየት አለብን። ሱምሩ በእንባ መሃል ማየት እንችላለን ብላ ጠይቀች። ወደ ጽኑ ህሙማን ክፍል እናስገባዋለን፣ ከዚያ በኋላ ማየት ትችላላችሁ፣ አይዟችሁ በማለት ዶክተሩ ይህንን ብሎ ሲሄድ ቤተሰቡ በሙሉ እፎይታ በጭንቀትም በተቀላቀለበት ስሜት እርስ በርስ ተቃቀፉ። ኑህ ግን ከሁሉም ተለይቶ በሐዘንና በንዴት ተውጦ ቆሟል። ሱምሩ ወደ ጽኑ ህሙማን ክፍሉ ትገባለች። እንዲህ ማውራት ጀመረች። ታህሲን፣ እኔ እኮ አባቴን አላውቀውም ነበር። አጎት፣ ወንድም በህይወቴ ውስጥ እንደዚህ አይነት ወንድ አልነበረኝም። ከዛ ሳሜት እሱ ያገባኝ ለጂሃን እናት እንደሆነለት እንጂ አልወደደኝም ነበር። እንቧ ፊቷን እያጠበው መናገሯን ቀጠለች። አንተ ግን ትለያለህ። አንተ በህይወቴ ውስጥ እኔ ስለሆንኩ ብቻ ነው የወደድከኝ። ከልቡ የወደደኝ ብቸኛ ሰው አንተ ነህ ታህሲን በማለት ድምጿ እየተንቀጠቀጠ በለቅሶ መናገሯን ቀጠለች። በጣም እወድሃለሁ ታህሲን፣ እባክህ አትተወኝ፣ ብቻዬን እለምንሃለሁ፣ እባክህ አትተወኝ ማለቷን ቀጠለች። በዚህ ጊዜ ኑህ በሩ ላይ ቆሞ እናቱን በለቅሶ ስትናገር በሐዘን ይመለከታታል። ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ እላለሁ። ቻው ቻው።